ዛት ኢዝ ሞሽን ኢን ዋን ዳይሜንሽን ነው የምንማረው። ሞሽን ኢን ዋን ዳይሜንሽን። ሶ ዋት ዳዝ ኢት ሚን ሞሽን ኢን ዋን ዳይሜንሽን? ይህንን ነው መጀመሪያ ማየት ያለብን። ሞሽን ኢን ዋን ዳይሜንሽን የምንለው ምንድን ነው ነው? ሞሽን ኢን ዋን ዳይሜንሽን ማለት በአንድ ዳይሜንሽን ላይ ወይ በኤክስ ዳይሬክሽን የሚሄድ ኦብጀክቱ በኤክስ ዳይሬክሽን ብቻ የሚጓዝ ከሆነ፣ ኤክስ ዳይሬክሽን ብቻ ተከትሎ የሚወጣ ከሆነ፣ ሌላ ዋይም ሆነ ኤክስም ዳይሜንሽን ከሌለ ኤክስም ብቻ የሚጠቀም ከሆነ፣ ወይ ደግሞ ዋይ ዳይሬክሽንን ተጠቅሞ የሚሄድ ከሆነ፣ ወይ ደግሞ ኤክስ ዳይሬክሽንን ተጠቅሞ የሚሄድ ከሆነ፣ ወይ ደግሞ ዜድ ዳይሬክሽንን ተጠቅሞ መሄድ የሚችል ከሆነ፣ ስለዚህ ሶስቱም ይሆናሉ፣ ፖሲብል ናቸው። ግን አንድ ላይ ሊመጡ አይችሉም። አንድ ዳይሜንሽን ብቻ ነው የሚጠቀሙት። ወይ እንደዚህ አንድ ኤክስ ዳይሬክሽን፣ ወይ ደግሞ እንደዚህ አንድ ዜድ ዳይሬክሽን፣ ወይ ደግሞ አንድ ዋይ ዳይሬክሽን የሚጠቀም ከሆነ ሶስቱንም በአንድ ላይ ሊያቅፍ አይችልም። ወይ ደግሞ ሁለቱን አንድ ላይ አድርጎ ሊያቅፍ አይችልም። አንድ ዳይሜንሽን ስላለ ሞሽን ኢን ዋን ዳይሜንሽን፣ ወይም ደግሞ ለአብዛኞቹ ምን ይሉታል? ሞሽን ኢን ስትሬት ላይን ይሉታል። እና ለዚህ ቀላል ኤግዛምፕል ልስጣችሁና ለመለየት እንዲቀል፣ ስለዚህ አንድ ሞሽን ኢን ዋን ዳይሜንሽን ኤግዛምፕል ልስጣችሁ ብል ምንድነው የምሰጣችሁ? አሁን ለምሳሌ ሊፍት ውስጥ ናችሁ ልበል። ከአንደኛው ፍሎር ወደ ሁለተኛው ፍሎር ነው እየሄዳችሁ ይላል። ስለዚህ ሊፍቱ እናንተን ለመውሰድ መውጣት ሲጀምር ወደ ሰከንድ ፍሎር ሊፍቱ ሲወጣ ምን እየሆነ ነው? ምን እየተጠቀመ ነው? ዋን ዳይሜንሽን እየተጠቀመ ነው። ዋን ዳይሜንሽን ላይ ነው እየሄደ ያለው። በዋን ዳይሜንሽን ነው እየሄደ ያለው። ከአንደኛው ወደ ሰከንድ ፍሎር ሲሄድ ዋን ዳይሜንሽን ተጠቅሞ ነው እየሄደ ያለው። ወደ ላይ ነው እየወጣ ያለው። ወይ ወደ ላይ ነው፣ ወይ ደግሞ ከፈርስት ፍሎር ደግሞ ወደ ግራውንድ ፍሎር መውረድ ከፈለገ ደግሞ ዳውንዋርድን ይጠቀማል። ስለዚህ ይሄ ሁሉ አፕዋርድ ኤንድ ዳውንዋርድ ሞሽንን ነው የሚጠቀመው። ስለዚህ ከሁለት አንዱ ሞሽን ከሆነ ዋን ዳይሜንሽን ነው ማለት ነው። ይኸው ወደ ዋይ ዳይሬክሽን እየሄደ ነው፣ ወደ ፖዚቲቭ ወይ ደግሞ ወደ ኔጌቲቭ ዋይ ዳይሬክሽን እየሄደ ነው። ስለዚህ ዋን ዳይሜንሽን ነው። እዚህ ጋር እየተጠቀመ የነበረው ዋይ ዳይሬክሽን ነው። ወደ ላይ ወይ አፕዋርድ ነው ወይ ዳውንዋርድ እየተጠቀመ ስለሆነ ሞሽን ኢን ዋን ዳይሜንሽን እንለዋለን። ይሄ ፐርፌክት ኤግዛምፕል ኦፍ ሞሽን ኢን ዋን ዳይሜንሽን። እሺ ከዛ ደግሞ ይህንን ዋን ዳይሜንሽን እና ሌሎቹን ዳይሜንሽኖች እንዴት እንደምንለይ ሌላ ኤግዛምፕል ልስጣችሁ። ሌላ ኤግዛምፕል ልስጣችሁና አሁን ለምሳሌ የሆነ ሰው እንደዚህ አይነት ኢንክላይንድ ፕሌን ላይ የሆነ ነገር እየገፋ ነው ልበላችሁ። የሆነ ቦክስ እየገፋ ነው ልበላችሁ። ስለዚህ ይህ አሁን ዋን ዳይሜንሽን ልንለው አንችልም። ለምን ከተባለ ስንት አይነት ዳይሜንሽን አለ? አንደኛ ወደዚህ እንትን እያለው ነው። ከዛ ደግሞ እዚህ ጋር ምን አለ? አንግል አለ፣ ቴታ አለ። ከዛ ደግሞ እዚህ ጋር ምን አለ? ይህን ስከፋፍለው እንደገና ይሄ ደግሞ እንደገና ሌላ እንትን ያመጣል፣ ዳይሬክሽን አለው። ስለዚህ ይህ አሁን ወደ ምን ውስጥ እየገባ ነው?
ሞሽን ኢን ዳይናሚክስ ውስጥ እየገባ ነው። ስለዚህ ዳይናሚክስ ውስጥ ከገባ ሞሽን ኢን ቱ ዳይሜንሽን ምናምን እያለ እየሄደ ይመጣል። ስለዚህ ዳይሬክሽኑ እየሰፋ ይሄዳል። ዋን ዳይሜንሽን መሆኑ ይቀርና ይሄ አሁን ሞሽን ኢን ስትሬት ላይ ነው አንለውም። ምክንያቱም እዚህ ጋር አሁን ስታዩት አንደኛ ዋይ ዳይሬክሽንም እየሄደ ነው፣ ወደ ኤክስ ዳይሬክሽንም እያመራ ነው። ስለዚህ በሁለቱም መንገድ እየሄደ ነው ያለው። ስለዚህ ይሄኛው ሞሽን ኢንቱ ዳይሜንሽን ወደ ሁለቱም እንትን እያለ ወደ ላይም እየወጣ ነው። ደግሞ ለእንትኑን ቦክሱን ሲገፋው ደግሞ ወደ እንትን እየገፋው ነው፣ ወደ ኤክስ ዳይሬክሽን እያመጣው ነው ያለው። እዚህ ጋር አሁን ኖርማል ኤክስ ዳይሬክሽን ብናወጣለት እዚህ ጋር ዋይ አለ። ዋዩ እንትን እያለ ነው እዚህ ጋር እንትን ከኦሪጂኑ ጋር ከሪጅድ ፍሬም ጋር ወይም ከዜሮ ዜሮ ጋር ስናነጻጽረው ምን እያለ ነው? እንትን እያለ ነው፣ ከፍ እያለ ነው ወደ ዋይ ዳይሬክሽን። አሁን እዚህ ጋር ዜሮ ከሆነ እዚህ ጋር የሆነ ነምበር ይኖራል። ከዛ እዚህ ጋር የሆነ እንትን አለው ከፍታ እየሄደ ነው። ከዛ ደግሞ እዚህ ጋር ከዜሮ ጋር አነጻጽረን ደግሞ በኤክስ ዳይሬክሽን ደግሞ ስንመጣ እዚህ ጋር ከኤክስ ከዜሮ ተነስቶ የሆነ ያህል ዲስታንስ እንትን እያለ ነው እየሄደ ነው። ስለዚህ በሁለቱም ዳይሬክሽኖች እየሄደ ነው። ስለዚህ ይሄ ምን ይባላል? ሞሽን ኢን ዋን ማለት ሞሽን ኢን ቱ ዳይሜንሽን ይባላል። ስለዚህ ይሄ ነው ማለት ነው። ስለዚህ ሞሽን ኢን ዋን ዳይሜንሽንን ስናነሳ ምን መነሳት አለበት? አንደኛ ዲስታንስ፣ ኦኬ። ዲስታንስ ማለት ምን ማለት ነው? ዲስታንስ ማለት ኢት ኢዝ ዘ ሌንግዝ ኦፍ ዘ ፓዝ ዛት አን ኦብጀክት ሃዝ ትራቭልድ ነው። አሁን ለምሳሌ ይህንን ዲፋይን ለማድረግ የሆነ ከፖይንት ኤ እስከ ፖይንት ቢ ለመድረስ ፈለግኩኝ ልበል። እዚህ ጋ ፖይንት ኤ አለ፣ እዚህ ጋ ፖይንት ቢ አለ። ከዛ ከዚህ ፖይንት ተነስቼ የፈለግኩትን መንገድ ተጠቅሜ እንደዚህ ሄድኩኝ። ይሄ አሁን የምስለው ፓዙ ነው። ይሄኛው መስመሩ ፓዙ ነው፣ የሄድኩበት ፓዝ ነው። የተለያየ ፓዝ ልመርጥ እችላለሁ። ይሄኛውንም ፓዝ ልመርጥ እችላለሁ፣ እንደዚህም ሊሄድ እችላለሁ። ይሄኛውም እንደዚህ ፓዝ ነው። ከዛ ዲስታንስ ማለት ምን ማለት ነው? ቶታል ከቨር ያደረኩት ዲስታንስ ነው። ይሄኛው ሶሪ ቶታል ከቨር ያደረኩት ሌንግዝ ኦፍ ዘ ፓዝ ነው። ይሄኛው ቴክ ያደረኩት ፓዝ የዚህ ፓዝ ሌንግዙ ነው። የዚህኛው አሁን እንትን እያልኩት ያለሁት የዚህኛው ፓዝ ነው። ስለዚህ የተጓዝኩበት ፓዝ እዝመቱ ነው የሚለካልን ዲስታንስ ማለት ነው። ይሄኛውም ሊሆን ይችላል ዲስታንስ፣ ይሄኛውም ሊሆን ይችላል። ምክንያቱም ፖይንቶቹን አገናኝተዋል። የፈለገውን ፓዝ ልጠቀም እችላለሁ፣ ግን ምን መሆን አለበት? የዛ ፓዝ ሌንግዙን ነው የምንለካው ዲስታንስ ማለት ነው። ስለዚህ ስለ ዲስታንስ ይህንን ካለን ወደ ዲስፕሌስመንት ነው። ሁለቱ በጣም እንትኖች ናቸው፣ ተቃራኒዎች ናቸው። አሁን ለምሳሌ ዲስታንስ ምን ብለናል? ከፖይንት ኤ እስከ ቢ ድረስ ያለው ፓዙ ቴክ የሚያደርገው ሌንግዝ ነው ብለናል። ከዛ ደግሞ ዲስፕሌስመንት ምን ይባላል ካላችሁኝ፣ ዲስፕሌስመንት ደግሞ ይሄንን ከፖይንት ኤ እስከ ቢ ድረስ ለመድረስ ያለው ሾርት ከት ማለት ነው። በሾርት ከት መድረስ የምችልበት ፓዝ ማለት ነው። ከፖይንት ኤ እስከ ቢ ድረስ በአጭር ሾርት ከት እንዴት መድረስ እችላለሁ የሚለውን መስመር የሚያሳይ ነው። ስለዚህ ሾርት ከቱ ነው። ዲስታንስ ከሆነ የሆነ ሆል የሆነ ፓዝ ነው። ግን ዲስፕሌስመንት ከሆነ ስለዚህ
እስከዚህ ሾርት ከት ነው። ቀጥ ያለ እንትን ነው አብዛኛው ጊዜ ማለት ነው። እዚህ ከፖይንት ኤ እስከ ቢ ድረስ ለመድረስ አጭሩን ሾርት የሆነውን ሊንግዝ ነው የምንመርጠው ማለት ነው። ሾርት የሆነውን ፓዝ ማለት ነው። ስለዚህ ሾርት የሆነውን ፓዝ ከመረጥን በኋላ ምን ይባላል ማለት ነው? ዲስፕሌስመንት ነው ማለት ነው። ስለዚህ ዲስፕሌስመንት ምን መሆን ይችላል? ፖዚቲቭ መሆን ይችላል። ዲስፕሌስመንት ፖዚቲቭ ሊሆን ይችላል፣ ኦር ኔጌቲቭ ሊሆን ይችላል፣ ኦር ደግሞ ዜሮ ሊሆን ይችላል። ሶስት ኦፕሽን አለው። ስለዚህ ዲስፕሌስመንት ቬክተር ነው። ስለዚህ ፖዚቲቭ፣ ኔጌቲቭ፣ ዜሮም ሊሆን ይችላል ዲስፕሌስመንት ማለት ነው። ፖዚቲቭም ሊሆን ይችላል፣ ኔጌቲቭም ሊሆን ይችላል፣ ዜሮም ሊሆን ይችላል። ግን ዲስታንስ ምን መሆን አይችልም? ኔጌቲቭ መሆን አይችልም። ኖት ፖሲብል ነው። ዲስታንስ አብዛኛው ጊዜ እንትን ላይ ማትስ ምናምን ፎርሙላ ላይ ካያችሁ ዲስታንስ በአብሶሉት ቫልዩ ነው የሚቀመጠው። ምክንያቱም ኔጌቲቭ ሊሆን አይችልም። ዲስታንስ ኔጌቲቭ ሊሆን አይችልም። ዲስፕሌስመንት ግን መሆን ይችላል። ኔጌቲቭ፣ ፖዚቲቭ፣ ዜሮም ሊሆን ይችላል። ሶ ዛትስ ኢት። ስለዚህ ዲፈረንሳቸው ይሄ ነው። ሾርት ከት ነው። ለማስታወስ ከፈለጋችሁ ዲስፕሌስመንት ሾርት ከት ነው፣ አጭሩ መንገድ ማለት ነው። ዲስታንስ ደግሞ ከሆነ የሆነ ሎንግ የሆነ ፓዝ ይጠቀማል እና ደግሞ አክቹዋል የሆነ እንትን ነው የሚነግራችሁ፣ ሌንግዙን ነው የሚነግራችሁ። የሆነ ረዘም ያለ ነገር ነው እና ደግሞ ፓዝ ይጠቀማል። አብዛኛው ጊዜ እንደዚህ አይነት ነው ፓዛቸው በጣም እንትን ነው፣ ሎንግ የሆነ ፓዝ ይጠቀማል። ዲስታንስ ከሆነ ማለት ነው። ዲስፕሌስመንት ከሆነ ግን ያንን ርቀት እንዴት በአጭር ጊዜ ውስጥ መጨረስ ይችላል የሚለውን ያሳየናል ማለት ነው። ኤግዛምፕል ዲስፕሌስመንት እና ዲስታንስ ላይ አሁን ለምሳሌ እዚህ ጋር ፖይንት ኤ እናስቀምጥ። ፖይንት ኤ አለ፣ እዛ እዚህ ጋር ፖይንት ቢ አለ፣ እዛ ሲ አለ፣ ዲ አለ፣ እዛ ኢ አለ። እዛ ሰውዬው ምን አደረገ? ከፖይንት ኤ ወደ ቢ ተጓዘ። ከዛ ከፖይንት ቢ እስከ ሲ ተጓዘ። ከዛ ደግሞ ከሲ እስከ ዲ ተጓዘ። ከዛ ደግሞ ከዲ ወደ ኢ ተጓዘ። ከዛ ይሄ ነው ዲስታንሱ ማለት ነው። ግን ይሄ ሰውዬ መድረስ የፈለገው ምንድን ነው? ከፖይንት ኤ ወደ ኢ ትራንዚት ለማድረግ ነው። ከፖይንት ኤ ወደ ኢ ትራንዚት ለማድረግ ነው። ከፖይንት ኤ ተነስቶ ወደ ኢ ለመሄድ ነው የፈለገው። ግን ይህንን ሁሉ ተጓዘ። ወደ ፖይንት ቢ ተጓዘ፣ ከዛ ወደ ሲ ተጓዘ፣ ከዛ ወደ ዲ ተጓዘ፣ ከዛ ደግሞ መልሶ ወደ ኢ ተጓዘ። ስለዚህ ምን ተጠቀመ? ፓስ ተጠቀመ። ምንድን ነው ይሄ የምንለው? ከፖይንት ኤ ወደ ቢ፣ ከዛ ወደ ሲ፣ ከዛ ወደ ዲ፣ ከዛ ወደ ኢ። ከዛ የዚህን ዲስታንሱን ፈልጎ ከተባለ ዲስታንሱ ምን ይሆናል? ዲስታንስ ኢዝ ኢኳል ቱ ምን ይሆናል? ከኤ ወደ ቢ ተጓዘ። ስለዚህ ይህንን ምን እንበለው? ኤቢን በለው። ከዛ ደግሞ ከቢ ወደ ሲ ተጓዘ። ይህ ምን እንበለው? ከቢ ወደ ሲ ሲጓዝ ቢሲን በለው፣ ፕላስ ቢሲ። ሶሪ ቆይ ስለዚህ ዲስታንሱ ምን ይሆናል ማለት ነው? ከኤ ወደ ቢ ሲጓዝ ከኤ ተነስቶ ወደ ቢ ሲጓዝ ኤቢ እንበለው። እዛ ኤቢ ፕላስ ከዛ ከቢ ደግሞ ወደ ሲ ቢሲን በለው ፕላስ ከዛ ደግሞ ከሲ ወደ ዲ ደግሞ ሲዲ ከዛ ፕላስ ከዲ ደግሞ ወደ ኢ ሲሄድ ደግሞ ዲኢን በለው ከዛ ዲ ኢ። ስለዚህ
ሙሉ ዲስታንሱ ማለት ከኤ ወደ ቢ ተጓዘ፣ ከዛ ደግሞ ከቢ ወደ ሲ ተጓዘ፣ ከዛ ደግሞ ከሲ ወደ ዲ ተጓዘ፣ ከዛ ደግሞ ከዲ ወደ ኢ ተጓዘ። ስለዚህ ኮርሱን ነው ሙሉ ኮርሱን ነው ዲስታንሱ ቶታል ከቨር ያደረገው ፓዝ ማለት ነው። ቶታል ከቨር ያደረገው ሌንግዝ ማለት ነው። እያንዳንዱ ተደምሮ ፓዙን ይሰጠናል። ቶታል ዲስታንስ ይባላል። ዲስታንስ ማለት ይሄ ነው ባጭሩ ማለት ነው። ከዛ አሁን የዚህን ደግሞ ዲስፕሌስመንት ፈልጉ ከተባለ እናደርጋለን። ዲስፕሌስመንት ፈልጉ ከተባለን ደግሞ እናደርጋለን። ሰውየው መድረስ የፈለገው ከኤ ተነስቶ ወደ ኢ ነው። ስለዚህ ለምን ይህንን ሁሉ መሄድ ያስፈልገዋል? ስለዚህ ዲስፕሌስመንት ማለት ነው ሾርት ከት ማለት ነው። ሾርተስት ዲስታንስ ማለት ነው ቢትዊን ዘ ፖይንትስ። ስለዚህ ይሄኛው ማለት ነው እንደዚህ። ስለዚህ ዲስፕሌስመንት ምን ይሆናል ማለት ከኤ ወደ ኢ መጓዝ ከፈለገ ይህንን ሁሉ ኮርስ ለመለንትን ይላል። ስለዚህ ከኢ ወደ ዲ ሾርተስት የሆነውን ኮርስ ማርክ ማድረግ ነው ማለት ነው። ስለዚህ ከዚህ እስከዚህ ያለው ደግሞ ምን ይባላል? ኤኢ ማለት ነው። ኤኢም በለውና ዲስፕሌስመንቱ ምን ይሆናል ማለት ነው? ኤኢ። ስለዚህ ስለ ዲስታንስ እና ዲስፕሌስመንት ዲፈረንስ ይሄ ኤግዛምፕል በቂ ነው ብዬ አስባለሁ። ወደ ኔክስት ነረ። እሺ ኤግዛምፕል ዋን ዋን ምን ይላል? A boy walks 10 meters due east, 60 meters due west, and then 10 meters due east. What is magnitude of the total distance? A total distance ነው ፈልጉ የሚለን። ቢ ደግሞ total displacement covered by the boy። ስለዚህ ቶታል ዲስታንሱን መጀመሪያ እንፈልግ። ምኑን ነው ፈልግ የተባለ? ቶታል ዲስታንሱን ኤን ማለት ነው። ስለዚህ ዲስታንስ እንደምታውቁት ስካላር ኳንቲቲ። ስለዚህ እዚህ ጋር አሁን ዳይሬክሽን ምንም አይሰራልንም ዲስታንሱን እየፈለግን ስለሆነ ወይም ሌንግዙን ነው እየፈለግን ያለ ነው። ቁጥር ነው እንጂ እየፈለግን ያለ ነው። ዳይሬክሽን አንፈልግም በዲስታንስ ጊዜ ማለት ነው። ዳይሬክሽን የምንመጣው ዲስፕሌስመንት ላይ ነው። ምክንያቱም ቬክተር ኳንቲቲ ስለሆነ እሱ ላይ እንመጣበታለን። ግን አሁን እዚህ ጋር ምንድነው የጠየቀን? ቶታል ዲስታንስ ስለሆነ ሲምፕሊ ቶታል ዲስታንስ ቶታል ዲስታንስ ኢኳልቱ ምንድን ነው? ሁሉንም መደመር ማለት ነው። ቶታሉን መደመር መጀመሪያ 10 ሜትር ተጓዘ ፕላስ እዛ ፕላስ ደግሞ 16 ሜትር ተጓዘ ፕላስ እንደገና 8 ሜትር ተጓዘ። ስለዚህ ስንት ይሆናል ማለት ነው? አንድ ላይ 26 ሲደመር 8 34 ሜትር ማለት ነው። ስለዚህ ቶታል ዲስታንሱ ስንት ነው ማለት ነው? 34 ሜትር ነው ማለት ነው። ሲምፕል ነው በጣም ዲስታንስ መፈለግ። ከዛ አሁን ወደ ዲስፕሌስመንት እንሂድ። አሁን እዚህ ጋር ዲስፕሌስመንት ላይ ነው መጠንቀቅ ያለብን። ምክንያቱም እንደምታውቁት ዲስፕሌስመንት ፖዚቲቭ፣ ኔጌቲቭ፣ ዜሮም ሊሆን ስለሚችል እሱ ላይ ትኩረት ማድረግ ያስፈልጋል። ስለዚህ ቢ ቶታል ዲስፕሌስመንት ነው የምንፈልገው። እንዴት ነው የምንሰራው የሚለውን እናያለን ማለት ነው። ስለዚህ መጀመሪያ ኤስዋን ወዴት ተጓዘ? 10 ሜትር ዲው ኢስት ተጓዘ። 10 ሜትር ኢስት ተጓዘ ኤስዋን። ከዛ ኤስቱ ደግሞ ምን አረገ? 16 ሜትር ዲው ዌስት ተጓዘ። 16 ሜትር ዲው ዌስት። ከዛ ኤስ 3 ብለን ደግሞ ስናወጣ ኤስ 3 ደግሞ ከየት እስከየት ነው የተጓዘው? 8 ሜትር ወደ ኢስት ዳይሬክሽን ሄደው 8 ሜትር ወደ ኢስት ዳይሬክሽን ሄደ። ስለዚህ
ስለዚህ ምን እናደርጋለን ማለት ነው? ዳይሬክሽናቸው አንድ የሆነው ይደመራል። ምክንያቱም አንድ አይነት ዳይሬክሽን እየሄዱ ስለሆነ። ከዛ ደግሞ አሁን ዌስት እዚህ ጋር ምን ይሆናል? ማይነስ ይሆናል። ምክንያቱም የፈለጋችሁትን ማይነስ ማድረግ ትችላላችሁ፣ ግን አንድ መምጣቱ አይቀርም። አሁን ለምሳሌ እዚህ ጋር ዌስትን እንደ ኔጌቲቭ አድርገን እንውሰደውና ስንት ይመጣል ማለት ነው? ኤስ ቶታሉ ስንት ይመጣል ማለት ነው? ዳይሬክሽኑን አካውንት ውስጥ ከተን ማለት ነው። ከዛ አሁን እዚህ ጋር ስንት አለ? ኤስ ዋን እና ኤስ ቱ ይደመራሉ ማለት ኤስ ዋን እና ኤስ ስሪ ይደመራሉ። ምክንያቱም አንድ አይነት ዳይሬክሽን ስለሆነ ኢስት ኢስት ስለሆነ ኤስ ዋን ኤንድ ኤስ ስሪ ይደመራሉ። ምክንያቱም አንድ አይነት ዳይሬክሽን ስለሆነ በአንድ አይነት ዳይሬክሽን ነው፣ በኢስት ዳይሬክሽን ነው እየሄዱ ያሉት። ከዛስ ኤስ ቱ ደግሞ ይቀነሳል፣ ማይነስ ይሆናል። ማይነስ ሳይን እንጠቀማለን ለኢስት ማይነስ ዳይሬክሽን እንጠቀማለን። ምክንያቱም ወደ ዌስት ዳይሬክሽን ከነሱ በተቃራኒ ነው እየሄደ ያለው። ስለዚህ ማይነስን መጠቀም ግዴታ ነው። ምክንያቱም ዳይሬክሽንን በማይነስን ብንገልጽ ችግር የለው ማለት ነው። ከዛ ማይነስ ኤስ ቱ። ስለዚህ ይህንን ማረጋገጥ ነው። መጀመሪያ ዳይሬክሽናቸውን ማየት ነው። ዌስት ናቸው፣ ኢስት ናቸው እና ደግሞ አንድ ዳይሜንሽናቸው መሆኑን መረሳት የለበትም እና አንድ ዳይሜንሽን ስለሆኑ ማይነስ መጠቀም እንችላለን ማለት ነው። ምክንያቱም ዌስት እና ኢስት በኤክስ ዳይሬክሽን ያሉት ወይም በአንድ ዳይሜንሽን ያሉት። ስለዚህ ማይነስ እና ፖዚቲቭ ነው የሚለያቸው ማለት ነው። ስለዚህ ኤስ ቶታሉ ምን ይሆናል ማለት ነው? ኤስ ዋን ፕላስ ኤስ ዋን ፕላስ ኤስ ስሪ ስናደርግ ስንት ይመጣል? 10 ፕላስ 8 ሜትር 10 ሜትር ፕላስ 8 ሜትር እዛ ማይነስ ኤስ ቱ ስንት ነው? 16 ሜትር ዌስት ተቃራኒ ዳይሬክሽን ስለሆነ ማይነስ እናደርጋለን። ማይነስ 16 ሜትር ከዛ ሆል ወዴት ዳይሬክሽን ነው እየሄደ ያለው? ማግኒቲዩዱን ካገኘን በኋላ ወዴት ዳይሬክሽን ነው እየሄደ የሚለውን ማወቅ ከፈለግን እናደርጋለን። እዚህ ጋር አሁን ትልቁ ማግኒቲዩድ የማን ነው ብለን እናስባለን። ከዛ እዚህ ጋር አሁን 10 ፕላስ 8 18 ሜትር ማይነስ 16 ሜትር ከዛ 18 ሜትር የኢስቶቹ ሲደመር ነው። ስለዚህ ኢስት ይበልጣል ማለት ነው በማግኒቲዩድ። ስለዚህ ወደ ኢስት ነው እያዘነበለ ያለው ይሄ ነገር ማለት ነው ዳይሬክሽኑ ኢስት ቶታሉ ማለት ዲስፕሌስመንቱ ማለት ነው። ስለዚህ የትልቁን ማግኒቲዩድ ነው የምንወስደው። ስለዚህ የትልቁን ማግኒቲዩድ ዳይሬክሽን ነው የምንወስደው። ስለዚህ ትልቁ እያዘነበለ ያለው ደግሞ ወደ ኢስት ነው። ስለዚህ ሁለቱን ስንቀንስ ስንት ይመጣል? 2 ሜትር ወደ ኢስት እያመራ ነው። ቶታል ዲስፕሌስመንቱ ይሄ ነው ማለት ነው። ስለዚህ ግልጽ ነው ብዬ አስባለሁ። ስለዚህ በሌላ ኤግዛምፕል ደግሞ ዲስታንስ እና ዲስፕሌስመንትን ከዚህ በኋላ እንዳትረሱት የሚያደርግ ይህንን ሁለቱን ኤግዛምፕሎች ከያዛችሁ ዲስታንስ እና ዲስፕሌስመንት ቀላል ነው የሚሆነው። ምንም ከዚህ ውጭ ሌላ ሊመጣ አይችልም። ዲስታንስ እና ዲስፕሌስመንት ማለት ነው። ሁለተኛው ጥያቄ ምን ይላል? ኤግዛምፕል 2 ፌቨን ወክስ 4 ኪሎ ሜትር ቱ ዘ ኢስት ኤንድ ቼንጅ ዳይሬክሽን ባይ 90 ዲግሪ ቱ ወክ ኤ ፈርዘር 3 ኪሎ ሜትር ዱ ኖርዝ ዲተርማይን ዘ ዲስታንስ ኤንድ ዘ ዲስፕሌስመንት ከቨርድ ባይ ዘ ሄቨን። ስለዚህ ምንድን ነው ያደረገችው? መጀመሪያ ወደ ኢስት ተጓዘች። ከዛ ቼንጅ ዳይሬክሽን አደረገች እና 90 ዲግሪ ደስ 3 ኪሎ ሜትር ኖርዝ ተጓዘች። ዲተርማይን ዲስታንስ። ስለዚህ ኤ ዲስታንስ ነው ዲተርማይን አድርጎል የተባለው። ስለዚህ ቅድም እንደነገርኳችሁ ዲስታንስ ላይ ችግር አይፈጥርም። ምክንያቱም ማግኒቲዩድ ነው የምንፈልገው፣ ሌንግዝ ኦፍ ዘ ፓዝ ነው የምንፈልገው። ስለዚህ እናደርጋለን ሲምፕሊ ዲስታንሱን መፈለግ ነው። ዲስታንስ ደግሞ የሁሉንም ፓዝ ሌንግዝ መደመር ማለት ነው። ዳይሬክሽን እዚህ ጋር ለውጥ የሚያመጣው ነገር ዲስታንስ ስካላር ስለሆነ ዳይሬክሽን ስፔሲፋይ አያደርግም። ስለዚህ እናደርጋለን ማለት ነው ቶታል ዲስታንስ ኤስ ቶታል
ኢዝ ኢኳል ቱ ስንት ይመጣ ማለት 4 ኪሎ ሜትር ፕላስ 3 ኪሎ ሜትር። እዚህ ጋር ዳይሬክሽን ስፔሲፋይ የሚያደርገው ነገር የለም። ስለዚህ 4 ኪሎ ሜትር ፕላስ 3 ኪሎ ሜትር 7 ኪሎ ሜትር። ስለዚህ ቶታል ዲስታንሱ 7 ኪሎ ሜትር ነው። ከዛ አሁን እዚህ ጋር መጠንቀቅ ያለብን ዲስፕሌስመንት ስንፈልግ፣ አሁን እዚህ ጋር መጠንቀቅ ያለብን ቢን ስንሰራ ዘ ቶታል ዲስፕሌስመንት ካቨርድ ባይ ሄቨን። ስለዚህ ቶታል ዲስፕሌስመንቱን ነው የምንፈልገው። ስለዚህ እናደርጋለን ማለት ነው። ተነከርኳችሁ ዲስፕሌስመንት ላይ መጠንቀቅ ያስፈልጋል። ብትስሉት አማራጭ ነው፣ አንደኛ እሱ ነው። ወይ ደግሞ ይሄኛው ግን ብትስሉት ይመረጣል። ምክንያቱም ዳይሬክሽኖቹ ሲታዩ አሁን እዚህ ጋር ዲስፕሌስመንት ካቨር ባይ ሄቨን ስንሰራ ምንድነው ልብ ማለት ያለብን ዳይሬክሽኑ ነው። ዳይሬክሽኑ አንደኛ ዋን ዳይሜንሽን ነው የሚለውን ማረጋገጥ አለብን። ኢስት እና ዌስት ካለ ቅድም እንዳሳያችሁ በእንትኑ መስራት ይቻላል። ማይነስ እና ፕላስ አድርጎ መስራት ይቻላል። ኢስት ሲሆን ፖዚቲቭ አድርገን ከዛ ዌስት ሲሆን ደግሞ ኦፖዚት ዳይሬክሽን ሲሆኑ ማይነስ ማድረግ ማለት ነው። አንደኛ እሱ ነው ዋን ዳይሜንሽን መሆናቸውን በአንድ አይነት ዳይሜንሽን የሚገኙ መሆናቸውን ማወቅ አለን። እንደዛ ካልሆነ ግን ጥያቄው ስሰራ እንደዛ ካልሆነ ግን እናደርጋለን ሲምፕሊ ዳይሬክሽኖቹን ማውጣት ነው። አንደኛ እዚህ ጋር ምን ይለናል? ኢስት ይለናል። ወደ ኢስት ተጓዘ። ከዛ ደግሞ 90 ዲግሪ በ90 ዲግሪ ታጥፎ ምን ሆነ? ወደ ኖርዝ ሄደ። ስለዚህ ይሄ ምን እየሆነ ነው ማለት ነው? መጀመሪያ እንሳለው 4 ኪሎ ሜትር ኢስት ተጓዘ። 4 ኪሎ ሜትር ኢስት ተጓዘ። ከዛስ ቼንጅ ዳይሬክሽን አደረገና ከኢስት ወዴት ሄደ? ወደ ኖርዝ ሄደ። እንደዚህ ማለት ነው። በምን ዲግሪ? በ90 ዲግሪ። ወደ ምን ሄደ? ወደ 3 ኪሎ ሜትር ኖርዝ። ስለዚህ አሁን ይሄ ሰውዬ የፈጀበትን ቶታል ዲስፕሌስመንት ነው ፈልጎ የተባለው። ስለዚህ ቅድም እንደነገርኳችሁ ዲስታንስ ማለት ዘ ኦል ፓዝ ነው። አሁን ለምሳሌ እዚህ ጋር ቅድም እንደሰራሁት ኤግዛምፕል ፖይንት ኤ፣ ፖይንት ቢ፣ ፖይንት ሲ ቢሆን ቶታል ዲስታንሱ ቅድም እንደሰራ ነው 4 ኪሎ ሜትር ሲደመር 3 ኪሎ ሜትር ነው። ከፖይንት ኤ እስከ ቢ እስከ ሲ ድረስ የተጓዘበት ማለት ነው። አሁን ከፖይንት ኤ እስከ ሲ ድረስ ለመድረስ 4 ኪሎ ሜትር ከዛ 3 ኪሎ ሜትር ኖርዝ ተጓዘ። ይሄኛው ዲስታንሱ ነው። ቶታል ዲስታንሱ ከቨርድ ያደረገው ዲስታንስ ነው። ወይም ደግሞ ኦል የሆኑ ፓዞቹ ሲደመሩ ማለት ነው። አሁን ግን እዚህ ጋር ዲስፕሌስመንት ነው ፈልግ የተባለ። ስለዚህ አጭር የሆነ ሾርት ከት ነው የምንፈልገው። ስለዚህ ከኤ ወደ ሲ መጓዝ እየፈለገ ይህንን ሁሉ ዲስታንስ ለምን ከቨር ያደርጋል? ስለዚህ ምን ያደርጋል? ይሄ ሰውዬ ሾርት ከት ይወስዳል። ስለዚህ ቶታል ዲስፕሌስመንቱ ይሄ ነው ማለት ነው። ከኤ ወደ ሲ የተጓዘበት ቶታል ዲስፕሌስመንት ይሄ ነው፣ አጭሩ ዲስታንስ ማለት ነው። አጭሩ ዲስታንስ ማለት ነው። ስለዚህ ይሄ ሾርት ከቱ ይሄኛው ምን ይሆናል ማለት ነው? ቶታል ዲስፕሌስመንቱ ይሄንን ነው ማግኘት የምንፈልገው፣ ቶታል ዲስፕሌስመንቱን ማግኘት ከፈለግን ማለት ነው። ስለዚህ ይሄን ሌንግዝ ካገኘን ቶታል ዲስፕሌስመንቱን አገኘን ማለት ነው። ስለዚህ ይህንን ነው የምንሰራው ማለት ነው። እዛ ከዚህ እንደምንረዳው አንደኛ ምንድን ነው 90 ዲግሪ ነው ብሏል። ከዛ ደግሞ ምን አግኝተናል? እዚህ ጋር አሁን ቴታ ነው ብንል ቴታ አስፈላጊ ነው ዳይሬክሽኑን ለመናገር ማለት ነው። ምክንያቱም እዚህ ጋር አሁን ራይት አንግል ትራያንግል የሰጠን፣ ስለዚህ የግዴታ ይሄኛው በቴታ መቀመጥ አለበት ዳይሬክሽኑ። ከዛ
ሁለተኛ ደግሞ ማግኘት የምንፈልገው ኤስ ቶታሉን ነው። ስለዛ ሁለቱን ተጠቅመን ይህንን ማግኘት እንችላለን። ቶታል ዲስፕሌስመንቱን ማለት ነው። ሶ እንጀምር ማለት ነው። ስለዚህ ኤስ ቶታሉን ለማግኘት ምንድን ነው የምናደርገው? ኤስ ቶታል ኢዝ ኢኳል ቱ ስኩዌር ሩት ኦፍ እናደርጋለን ኦፖዚት ኦቨር አጀሰንት። ስለዚህ ኦፖዚት እና አጀሰንት ካለን እናደርጋለን ሲምፕሊ ማለት ነው በራይት ትራያንግል ፎርሙላ ወይም በፓይታጎረስ ቴረም ሲ ስኩዌር ኢዝ ኢኳል ቱ ኤ ስኩዌር ፕላስ ቢ ስኩዌር በሚለው ፎርሙላ መስራት ነው ማለት ነው። ስለዚህ ምን እናደርጋለን? አንደኛ 3 ስኩዌር 3 ኪሎ ሜትር ስኩዌር ፕላስ 4 ኪሎ ሜትር ስኩዌር ከዛ ኤስ ቶታሉ ስንት ይመጣል ማለት ነው? ኤስ ቶታል ስላችሁ ቶታል ዲስፕሌስመንት ነው። ከዛ ስኩዌር ሩት ኦፍ 3 ስኩዌር ስንት ነው? 9 ኪሎ ሜትር ስኩዌር ፕላስ 4 ኪሎ ሜትር ስኩዌር 16 ኪሎ ሜትር ስኩዌር ከዛ ሁለቱ ሲደመሩ ስንት ይመጣሉ? 25 ኪሎ ሜትር ስኩዌር ከዛ ይህን ስናወጣው ስንት ይሆናል? ስለዚህ ስንደምረው ስንት ይመጣል? ኤስ ቶታል ስንት ነው ማለት ነው? 5 ኪሎ ሜትር። ይህኛው የቶታል ዲስፕሌስመንቱ ማግኒቲዩድ። አሁን ምን ማግኘት አለብን? ቴታን ማግኘት አለብን። ምክንያቱም ራይት አንግል ትራያንግል ነው። ስለዚህ ቴታ በቴታ ነው መቀመጥ ያለበት ዳይሬክሽኑ ማለት ነው። ስለዚህ ኤስ ቶታልን አገኘን ማግኒቲዩዱን ማለት ነው። አሁን ምንድን ነው የቀረን? ቴታን ማግኘት ነው ማለት ነው። ከዛ አሁን ቴታ ምን ይለናል ማለት ነው? ቴታን ለማግኘት ከፈለግን ምን እናደርጋለን? ይህ እንትኑ የቅድሙን ስዕል ተጠቅመን እዚህ ጋር 4 ኪሎ ሜትር አለ፣ እዚህ ጋር 3 ኪሎ ሜትር አለ፣ እዚህ ጋር ኤስ ቶታሉ ደግሞ 5 ኪሎ ሜትር አግኝተናል። ከዛ ቴታ አለ። ስለዚህ አሁን የፈለግነውን ተጠቅመን መስራት እንችላለን። እኔ ግን አሁን እዚህ ጋር ምቹ እንዲሆንልኝ ታን ቴታ እንጠቀማለሁ። ታን ቴታ ኢዝ ኢኳል ቱ ታን ማለት ነው ኦፖዚት ኦቨር አጀሰንት ነው። ስለዚህ ሶሪ እዚህ ጋር ተሳስቼ ነው። እዚህ ጋር 3 እና 4ን አቀያይሬያቸዋለሁ። 4 ኪሎ ሜትር 3 ኪሎ ሜትር። ስለዚህ ታን ቴታ ማለት ኦፖዚት ኦቨር አጀሰንት ነው። ስለዚህ ኦፖዚት ኦቨር አጀሰንት ነው። ስለዚህ ለቴታ ኦፖዚቱ ማን ነው? 3 ኪሎ ሜትር። ለቴታ ኦፖዚቱ 3 ኪሎ ሜትር ስለሆነ ምን እናደርጋለን? 3 ኪሎ ሜትር ኦቨር 4 ኪሎ ሜትር። ስለዚህ 3 ኦቨር 4 ኪሎ ሜትር ማለት ነው ታን ቴታ። ታን ቴታ ኢዝ ኢኳል ቱ 3 ኦቨር 4 ኪሎ ሜትር። ከዛ 3 ኦቨር 4 ኪሎ ሜትር ማለት ስንት ነው? 0.75 ይመጣል ማለት ነው። ከዛ ቴታን መፈለግ ከፈለግን ደግሞ ቴታ ማለት ምን ማለት ነው? ቴታ ኢዝ ኢኳል ቱ ታን ኢንቨርስ ኦፍ 0.75 ከዛ ቴታ ስንት ይመጣል ማለት ነው? ቴታ ኢዝ ኢኳል ቱ 0.5ን በካልኩሌተር 0.75ን በካልኩሌተር ስንሰራው ስንት ይመጣል ማለት ነው? 37 ዲግሪ። ስለዚህ ቴታን አገኘን። አሁን መጻፍ ብቻ ነው የቀረን ማለት ነው።
ስለዚህ ስንጽፈው ምን እናደርጋለን ማለት ነው? ማግኒቲዩዱን አግኝተናል። ስለዚህ ኤስ ዲስፕሌስመንት ቶታል ሲኳልቱ ስንት ነው ማለት ነው? አንደኛ ያገኘ ነው ማግኒቲዩድ ቅድም ስንት ነው ያገኘ ይሄኛው ማለት ነው። ማግኒቲዩዱ 5 ኪሎ ሜትር አት እንልና 37 ዲግሪ ቴታው አት ብለን ከዛ ቴታውን እናስቀምጣለን። ከዛ 5 ኪሎ ሜትር አት 70 ዲግሪ ከዛ እዚህ ጋር ዳይሬክሽኑ እንዴት ነው የምናውቀው? መጀመሪያ የተነሳበት ኢኒሻሉ አለ 4 ኪሎ ሜትር ነው ኢኒሻሉ ወይም ኢስት ነው መነሻው። ኢኒሻሉ ኢስት ነው። ከዛ ኖርዝ ደግሞ መጨረሻው ነው። ስለዚህ ምን እናደርጋለን? ከመጨረሻው ነው የምንነሳው ስንጽፈው ኖርዝ ኦፍ ከዛ ኢኒሻሉ መጀመሪያ ላይ የነበረው መጨረሻ ላይ ይመጣል። ኢስቱ መጨረሻ ላይ ይመጣል። አሁን ለምሳሌ ከዌስት ከተነሳ መጨረሻ ላይ ኖርዝ ኦፍ ዌስት እንለዋለን ማለት ነው። ስለዚህ ይህ ምን ይሆናል? ኢስት መጨረሻ ላይ ስለመጣ ኖርዝ ኦፍ ኢስት ብለን እናስቀምጣለን ማለት ነው ቶታል ዲስፕሌስመንቱ። ስለዚህ ይሄ ግልጽ ነው ብዬ አስባለሁ። ግልጽ ካልሆነላችሁ ፈለጋችሁትን ሶሪ ስለዚህ ይሄ ግልጽ ነው ብዬ አስባለሁ። ወደ ቀጣይ እንለፍ። ስለዚህ ይሄንን ጥያቄ እንስራ። ቀጣዩ ኤግዛምፕል 3 ምን ይለናል? ስታርቲንግ ፍሮም ፖይንት ኤ ኤክስ 0 ከኢኒሻሉ ተነስቶ ቦርሎርስ ነምበር ላይን አፕ ቱ 300 ሴንቲሜትር ኢንቱ 0.5 ሰከንድስ ተርን ባክ ምናምን እዛ 100 ሴንቲሜትር ከዛ ምንድነው ፈልግ የተባለው ስፒድ እና ቬሎሲቲ። ከዛ አሁን እዚህ ጋር ማውራት ያለብን ስለ ስፒድ እና ቬሎሲቲ። እዚህ ጋር ብሪፍሊ ስለ ስፒድ እና ስለ ቬሎሲቲ ልዩነትና ዴፊኒሽናቸውን ልንገራችሁ። ስፒድ ማለት ምን ማለት ነው? ስፒድ ማለት አንድን ዲስታንስ በምን ያህል ሰዓት ጨርሶታል የሚለውን ነገር የሚነግረን ነው። ስፒድ ማለት it is defined as a distance traveled by the time taken። ስለዚህ የሆነ ዲስታንስ አለ ልበላችሁ ከፖይንት ኤ እስከ ቢ። ፖይንት ኤ እና ቢ ተደጋገመ መሰለኝ። እዚህ ጋር ፖይንት ሲ እና ፖይንት ዲ ልበላችሁ። ከዛ ከፖይንት ሲ እስከ ዲ ድረስ የወሰደበት ታይም ማለት ነው። ይህን ከሲ እስከ ዲ ይህንን ዲስታንስ ምን ያህል በምን ያህል ታይም ጨርሶታል የሚለውን ነው የሚያሳይ። ስለዚህ ያን ዲስታንስ ከቨርድ ያደረገው በሆነ ታይም አለ። ስለዚህ ስፒድ ማለት ማለት ነው። ስፒድ ማለት ሲምፕሊ ዲስታንስ ትራቨልድ ዲቫይድድ ባይ ዘ ታይም ቴክን ማለት ነው። ሲምፕሊ ኢት ኢዝ ዲስታንስ ትራቨልድ ባይ ዘ አን ኦብጀክት ኦቨር ዘ ታይም ቴክን ማለት ነው። ኦቨር ቲ ማለት ነው። ስለዚህ ስፒድ ማለት ይሄ ነው። ስፒድ ኢዝ ሲምፕሊ ኤስ ኦቨር ቲ። ከዛ ወደ ቬሎሲቲ ነው። ቬሎሲቲ ደግሞ ለየት የሚያደርገው ቬክተር ነው። ስፒድ ደግሞ ስካላር ነው። እዛ ቬሎሲቲ ስለዚህ ቬሎሲቲ ምንድነው ለየት የሚያደርገው? ስፒድ ፕላስ ዳይሬክሽን። በቃ ዳይሬክሽን ስላለው ነው፣ ቬክተር ስለሆነ ነው ለየት የሚያደርገው። ስለዚህ ይሄ ማለት ምን ማለት ነው? ቬሎሲቲ ማለት ለየት የሚያደርገው ምንድነው? ኢዝ ኢኳል ቱ ቶታል ዲስፕሌስመንት ኦቨር ታይም ቴክን ነው። ይሄ ደግሞ ቬሎሲቲ እንደ ስፒድ አይነት ዩኒቶችን ቢጠቀምም
ግን ለየት የሚያደርገው ዳይሬክሽን ነው። ስፒድ ፕላስ ዳይሬክሽን ነው ለየት የሚያደርገው። ዳይሬክሽን አለው ስፒዱ ምን ተጨምሮበት ዳይሬክሽን ማለት ነው። ኤስአይ ዩኒታቸው ደግሞ የሁለቱም ምንድን ነው? ሜትር ፐር ሰከንድ ነው። በሌላም ሊገለጹ ይችላሉ። አሁን ለምሳሌ አብዛኛው ጊዜ ይሄኛው ጥያቄ አሁን ለምሳሌ ሴንቲሜትር ፐር ሰከንድ ሊገለጽ ይችላል። ኪሎ ሜትር ፐር አወር ሊገለጽ ይችላል። ስለዚህ ሲምፕል ነው። በሁለቱም ልንገልጸው ይችላል። ኪሎ ሜትር ፐር አወር ኦር ሴንቲሜትር ፐር ሰከንድ ልንገልጸው እንችላለን። ስለዚህ ስለ ስፒድ እና ስለ ቬሎሲቲ ይህንን ካልን ወደ ጥያቄ ነው። እሺ ኤግዛምፕል ስሪ ምንድን ነው የሚለን? ስታርቲንግ ፍሮም ፖይንት ኤ ከፖይንት ኤ ተነሳና ወደ ፖይንት ቢ ሄደ ወደ ስንት ማለት ነው? 300 ሴንቲሜትር ማለት ነው። ይህን 2.5 ሰከንድ ውስጥ ተጓዘ። ከዛ ተርባ ካረገ ምናምን ከዛ ዋት ኢዝ ዘ ስፒድ ቬሎሲቲ ቦል ፍሮም ፖይንት ኤ ቱ ቢ። አሁን ኤን መስራት ያለብን በዚህ ኮንቴክስት ነው። ያው ስየዋለሁ ፖይንት ኤ ምንድን ነው የሚለን ማለት ኤ ምንድን ነው የሚለን ከፖይንት ኤ እስከ ቢ ድረስ ሲሄድ ስፒድ እና ቬሎሲቲ ነው ይጠየቅ። ስለዚህ እናደርጋለን ማለት ነው። ስታርቲንግ ፖይንቱ ከስንት ነው? ዜሮ ኤክስ ዜሮ ላይ ስታርት አደረገ። ከዛ ወደ ኤክስ 3 ሴንቲሜትር ሄደ። ስለዚህ ኤ ምንድን ነው የሚለን ከፖይንት ኤ ወደ ቢ ሲጓዝ ያለውን ስፒድ እና ቬሎሲቲ እንፈልጉን የተባለው። ስለዚህ ሲምፕሊ ስፒዱ ምን ማለት ነው? ስፒድ ማለት ስፒድ ኢዝ ኢኳል ቱ ቶታል ዲስታንስ ኦቨር ታይም ቴክን ማለት ነው። ስለዚህ ቶታል ዲስታንሱ ከኤ ወደ ቢ ለመጓዝ የፈጀበት ዲስታንስ ስንት ነው? 300 ሴንቲሜትር ነው የፈጀበት ኦቨር ከዛ ደግሞ ታይም ቴክኑ ስንት ነው? 2.5 ሰከንድ። ስለዚህ ስፒዱ ስንት ይሆናል ማለት ነው? ስፒዱ ቪ ኢዝ ኢኳል ቱ ስለዚህ ስንት ይመጣ ማለት 300 ሴንቲሜትር ሲካፈል ለ2.5 120 ሴንቲሜትር ፐር ሰከንድ ነው ማለት ነው ስፒዱ። ከዛ እዚህ ጋር ደግሞ ቬሎሲቲውን ለማግኘት ከፈለግን ደግሞ ቬሎሲቲ ማለት ምንድን ነው ብለናል? ቬሎሲቲ ኢዝ ኢኳል ቱ ስፒድ ፕላስ ዳይሬክሽን። ስፒድ ፕላስ ዳይሬክሽን ነው። ስለዚህ ስፒዱ 120 ሴንቲሜትር ፐር ሰከንድ ነው። ከዛ ዳይሬክሽኑን ለማወቅ ደግሞ የምናደርጋለን እዚህ ጋር አሁን ለምሳሌ ከዜሮ ተነስቶ ወደ 300 ሴንቲሜትር ነው እየተጓዘ የነበረው። ስለዚህ ነምበር ላይ ብናወጣው ከፈለግን ዜሮ አለ እዚህ ጋር ደግሞ 1 2 ምናምን አለ ከዛ 300 ሴንቲሜትር አለ ወደዚህ ደግሞ እንደገና ኔጌቲቮች አሉ። ስለዚህ ከዜሮ ወደ 300 ሴንቲሜትር ነው እየሄደ ያለው። ስለዚህ ዳይሬክሽኑ ወደ ኢስት ነው እያመራ ያለው ኖርማሊ ስናስበው ማለት ነው። ስለዚህ ወደ ኢስት ነው ቱዋርድስ ዘ ኢስት ማለት ነው ዳይሬክሽን። ስለዚህ ቬሎሲቲው ይሄ ነው ማለት ነው። ስለዚህ ቬሎሲቲውን እና ስፒዱን አገኘን ማለት ነው። ስለዚህ ይሄን ጨረስን ማለት ነው። ስለዚህ ስፒድ እና ቬሎሲቲን አገኘን የኤን ጨረስን ማለት ነው። ስፒድ እና ቬሎሲቲን አገኘን። ስለዚህ የኤን ጨረስን ማለት ነው። ከዛ አሁን ወደ ቢ እናምራ። ቢ ምንድን ነው የሚለን? ከፖይንት ኤ እስከ ሲ ድረስ ያለው መጀመሪያ እናውጣውና ከፖይንት ኤ ተጓዘ። ከፖይንት ኤ ወደ ምን ሄደ? ወደ ፖይንት ቢ ሄደ። እዚህ ጋር ፖይንት ቢ አለ። ከዛ ከፖይንት ኤ እስከ ቢ ድረስ ያለው ስንት ነው? 300 ሴንቲሜትር
ከዛ ከፖይንት ቢ ደግሞ እንደገና ምን አረገ? ተርን ባክ ኤንድ ሮልስ 100 ሴንቲሜትር ቱዋርድስ ዘ ስታርቲንግ ፖይንት ፖይንት ሲ። ከዛ ምን አረገ? ሮል አረገና ሮል ባክ ነው ያደረገው። ወደ ኋላ ተመለሰ። ሮል ባክ አረገና ወደ ምን ተመለሰ? ወደ ፖይንት ሲ እዚህ አካባቢ ማለት ወደ ፖይንት ኤ ተርን ባክ አረገ። እዚህ ጋር ደግሞ እንደገና ተርን ባክ አረገና እዚህ አካባቢ 100 ሜትር ሮል ባክ አረገና እዚህ ጋር ፖይንት ሲ ማለት ነው። እዛ ሮል ባክ አረገና 100 ሴንቲሜትር ሆነ። ስለዚህ ሮል ባክ አረገና ወደ ፖይንት ሲ ሄደ ማለት ነው። ስለዚህ አሁን ምን ነው ፈልግ የተባልነው ከፖይንት ኤ እስከ ሲ ድረስ ያለውን ስፒድ እና ቬሎሲቲ ፈልግ የተባለ። ሲምፕሊ ስፒድ ማለት ምን ማለት ነው? ስፒድ ማለት ኤስ ኦቨር ቲ ቶታል ዲስታንሱ ኦቨር ቲ ማለት ነው። ቶታል ዲስታንሱ ደግሞ የተጓዘውን ሁሉንም ነው አጠቃለን የምንለው። ዲስታንስ ከሆነ ሁሉንም ከቨር ያደርጋል። የተጓዘውን ኮርስ ፓዙን ዲፔንድ ያደርጋል። የሄደበትን ፓዙ ሁሉ ይከታተላል ማለት ነው። ስለዚህ ከፖይንት ኤ ወደ ቢ ሲያመራ ስንት ሆነ? 300 ሜትር ስለዚህ 300 ሜትር ተጓዘ። መጀመሪያ 300 ሜትር 300 ሴንቲሜትር ሶሪ። ከዛ ፕላስ ከዛ ደግሞ እንደገና ከፖይንት ቢ ወደ ሲ ደግሞ ሲሄድ ምን ስንት ተጓዘ? 100 ሴንቲሜትር ተጓዘ። ስለዚህ ቶታል ዲስታንሱ ይሄ ነው። 300 ሲደመር 100 ሴንቲሜትር ከዛ ኦቨር ታይም ቴክ ነው ማለት ነው። ከኤ ወደ ቢ ሲጓዝ ስንት ታይም ፈጀበት? 2.5 ሰከንድ ፈጀበት። 2.5 ሰከንድ ከዛ ሌላ እንፈልጋለን ታይም የወሰደበትን። ከቢ ደግሞ ወደ ሲ ሲጓዝ ደግሞ ስንት ወሰደበት? 1 ሰከንድ። ስለዚህ 1 ሰከንድ። ስለዚህ ቪ ወይም ስፒዱ ስንት ይሆናል ማለት ነው? 300 ሴንቲሜትር ፕላስ 100 ሴንቲሜትር 400 ሴንቲሜትር እዛ ኦቨር 2.5 ሰከንድ ፕላስ 1 ሰከንድ 3.5 ሰከንድ ከዛ ስፒዱ ስንት ይመጣል ማለት ነው? ስናካፍለው አፕሮክሲሜትሊ 114.3 ሴንቲሜትር ፐር ሰከንድ ይመጣል። ከፖይንት ኤ ወደ ሲ ሲጓዝ ማለት ነው። ስፒዱ ፓዝ ዳይሬክሽን አይጠቀምም። ስለዚህ ዳይሬክሽን መፈለግ አይጠበቅብንም እና ደግሞ ቶታል ዲስታንሱን ነው የምናየው። ቶታል ዲስታንሱ ደግሞ ሙሉውን ኮርሱን ያጠቃልላል። የሄደበትን ሁሉ ይከታተላል። ከኤ ወደ ቢ ሲሄድ 300 ሴንቲሜትር ፈጀበት። ከዛ ደግሞ ከቢ ወደ ሲ ደግሞ ሲሄድ 100 ሴንቲሜትር ፈጀበት። ስለዚህ ሁሉንም ያጠቃልላል የሄደበትን። ስለዚህ ስፒዱ 114.3 ሴንቲሜትር ፐር ሰከንድ ይመጣል። ቀጣዩ ደግሞ ምንድን ነው የምንፈልገው? ቬሎሲቲ ነው የምንፈልገው። አሁን እዚህ ጋር መጠንቀቅ አለብን፣ ቬሎሲቲው ጋር ማለት ነው። አሁን እዚህ ጋር መጠንቀቅ ያለብን ዲስፕሌስመንት ላይ ነው። ቬሎሲቲ ማለት ምን ማለት ነው? ቬሎሲቲ ማለት ዲስፕሌስመንት ኦቨር ታይም ቴክን ማለት ነው። ስለዚህ ዲስፕሌስመንቱ ማለት ምን ማለት ነው ነው። አሁን እዚህ ጋር ዲስፕሌስመንት ሾርት ከት ነው ብያቸዋለሁ። ስለዚህ ከፖይንት ኤ ወደ ቢ ሲሄድ 300 ፈጀበት። ከዛ ደግሞ 100 ሴንቲሜትር ደግሞ እንደገና ተጠቀመና ወደ ኋላ ተመለሰና ወደ ሲ ሮል አረገ። አሁን ግን የሚፈለገው ሾርት ከት ነው፣ ዲስፕሌስመንቱን ነው ፈልጎ የተባለው። ስለዚህ ከፖይንት ኤ እስከ ሲ ያለውን ይሄ ምንድን ነው ማለት ነው? ቶታል ዲስፕሌስመንቱ ነው ማለት ነው። ስለዚህ ከፖይንት ኤ እስከ ሲ ያለውን ይህንን ዲስታንስ አገኘን ማለት ቶታል ዲስፕሌስመንቱን አገኘን ማለት ነው። ሲምፕሊ ምናደርጋለን ማለት ነው። ከፖይንት ኤ እስከ ቢ ድረስ ስንት ነው? 300 ሴንቲሜትር ነው። ከፖይንት ኤ
እስከ ቢ ድረስ 300 ሴንቲሜትር። ስለዚህ ሆሉ 300 ሴንቲሜትር ነው ከፖይንት ኤ እስከ ቢ ድረስ ለመጓዝ ማለት ነው። 300 ሴንቲሜትር። ከዛ ደግሞ ሮል ባክ አረገና እዚህ አካባቢ ፖይንት ሲ ላይ ደግሞ ይሄኛው ደግሞ ዲስታንሱ ከቢ እስከ ሲ ሮል ባክ ሲያደርግ ደግሞ ስንት ነው? 100 ሴንቲሜትር። ስለዚህ ምን ማድረግ ነው? ኤሲን ለማግኘት ምን እናደርጋለን? ከ300 ላይ 100 ሴንቲሜትር መቀነስ ማለት ነው። ወይም ደግሞ ቅድም እንዳሳያችሁ ኢስት እና ዌስት ዳይሬክሽን እንደሚባለው እዚህ ጋር አሁን ወደ ፎርዋርድ ነው እየሄደ ያለው ወይም ወደ ኢስት ነው ልበላችሁ። ወደ ኢስት 300 ሴንቲሜትር ተጓዘ። ከዛ ደግሞ ተመለሰና ወደ ባክዋርድ ደግሞ ወይም ደግሞ ወደ ኢስት ደግሞ ስንት ሄደ? 100 ሴንቲሜትር ሄደ። ስለዚህ 300 ሴንቲሜትር ሲቀነስ 100 ሴንቲሜትር ስናደርገው ስንት ይመጣል? 200 ሴንቲሜትር ሲካፈል ቶታል ታይም ቴክ ነው አለ። ቶታል ታይም ቴክኑ ስንት ነው? 2.5 ሰከንድ ፕላስ 1 ሰከንድ አለ 0.5 ሰከንድ ፕላስ 1 ሰከንድ። ስለዚህ ቬሎሲቲው ስንት ነው ማለት ነው? 300 ሴንቲሜትር ሲቀነስ 100 ሴንቲሜትር 200 ሴንቲሜትር ኦቨር 3.5 ሰከንድ። ከዛ ስናካፈለው ስንት ይመጣል ማለት ነው? ስንት ይመጣል? 57.1 ሴንቲሜትር ፐር ሰከንድ ቱ ዘ ኢስት። የዲስፕሌስመንቱን ዳይሬክሽን ነው የሚወስደው። ምክንያቱም ትልቁ ማን ነው? እዚህ ጋር አሁን ለምሳሌ 300 ሴንቲሜትር ወደ ፎርዋርድ እየሄደ ነበር። ስለዚህ 100 ሴንቲሜትር ደግሞ ወደ ኋላ ተመለሰ። ስለዚህ ትልቁ ማን ነው? 300 ሴንቲሜትር ወደዛ ዳይሬክሽን እየገፋ ያለው። ስለዚህ ትልቁን እንወስዳለን ኢስት ነው ማለት ነው። ቬሎሲቲን አገኘን ማለት ነው።